ይኸውልህ ዋካዬ ስራው ተጀምሯል። አሁን ይሄ የምታየው ለውዝ ነው። ይኸውልህ ቲማቲም አለ፣ ሎሚ የሚያምር ሎሚ አለ፣ ቃሪያ አለ፣ ከዛ አቮካዶ አለ። እያለቀስክ ነው እንዴ? ሽንኩርት እንዲህ ነው። ይኸውልህ አቮካዶ አለ እዚህ ጋር እንደምታየው ወንድማችን ሽንኩርት እየከተፈ እያለቀሰ ነው። እዚህ ጋር ለውዝ አለ። ይሄ በሙሉ የምታየው ዳቦ ትኩስ ዳቦ ነው። ወደ 10 ዳቦ ነው። አሁን እንሰራለታለን። መሬት ላይ እንትን እያልክ ነው። በስነ ስርዓት ከተፍ፣ አታድቅቀው። ደግሞ ናሽ እጅን ታጠብና ይሄንን አቮካዶ ላጥ፣ እኔ ከትፍልሃለሁ። ቲማቲም መች ቲማቲም ውስጥ ያኛው ሽንኩርት ይቀር ና በቃ ተነስ። ሽንኩርቱን አታድቅቀው። ገርደፍ ገርደፍ ነው የምታደርገው። አደቀቅከው። ተው እንጂ። ስለዚህ እኔ አቮካዶ ልላጥና በዛውም ቲማቲሙ ክትፍ። ሴቶች እንዴት ነው የሚሉት? ይኸውልህ ሰርቶ መብላት እንጂ ይል በመስታወት ፊትን አይተውላት። ያው ዋካዬ ምን የመሳሰሉ አቮካዶዎች አሉ። ምርጥ ምርጥ ሎሚውን ታየዋላ። በተለይ የዛሬው ሎሚ ለየት ያለ ነው። ከዛ ጥቁር አዝሙድ የተፈጨ ይደረግበታል፣ ኮረሪማ ይደረግበታል። ከዛ የሚበላው አበላልተው ጁስም እንሰራለን ከለውዝ ጋር አንድ ላይ ተፈጭቶ። ዋካዬ ይኸውልህ ዋካዬ ያበደው ሆኗል። እንደምታየው ነው። እዚህ ጋር ኮረሪማ አለች። ኮረሪማ ነስነስ ታደርግበታለህ። ይሄ እቤት ውስጥ የተዘጋጀ ነው እና በጣም ያጣፍጠዋል። ከዛ ጨው እናደርግበታለን። ዘይት ሳታበዛ አርግ እስቲ። በመጠኑ ቀና በል እንጂ አርግ አርግ። የአትክልት ነው ደግሞ ሎሚ ስለምናደርግበት የዘይቱን እንትን ያበስልልናል፣ ያቃጥለዋል። ገብቶሃል? አይጎዳንም። ምርጥ ሎሚ ስለሆነ ያመጣ ነው። እሺ ይውቀው። ይኸውልህ ዋካዬ እየደረሰ ነው። እንደገና ደግሞ እዚህ ጋር የምታየው ድል በርበሬ ነው። ፍሪጅ ውስጥ ነበረ ተደልዞ የተቀመጠ ነው። እንደ አዋዜ ነው የምንጠቀመው። ያበደ ነው። ይኸውልህ ዋካዬ ተጀምሯል። እንብላ እንዳንለ ይህንን የመሰለ እራት ላንተ መስጠቱ ተገቢ አይደለም። ለምን በኋላ ደግሞ ጠንካራ ሆነ ታስቸግረኛለና። መልካም እራት።